ፍንጣሪው ከእሳት ላይ ሽቅብ እንደሚወረወር ሰውም ለመከራ ይወለዳል ይላል። የእግዚአብሔር ልጆች የእናታችን የቅድስት ድንግል ማርያም የአስራት በኩራት ያደራ ልጆች እንደምን ቆያችሁ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጻድቁ ኢዮብ ምን አለ? ፍንጣሪው ከእሳቱ ላይ ሽቅብ እንደሚወረወር እንዲሁ ሰውም ለመከራ ይወለዳል ብሏል። እንግዲህ ኢዮብ በሕይወቱ እጅግ የተፈተነ ሰው ነው። ከዚህ ከደረሰበት መከራና የሕይወት ፈተና አንጻር ሰው የሚወለደው ለመከራ ነው ብሎ ተናግሯል። ያለፈውን የሕይወታችን ክፍል ማስተካከል አንችልም። ማለትም መጥፎ ዕድል ብለን ያሰብነው የተሳሳተ ውሳኔ የወሰንበት እና ደግሞ ባለማወቅ ያባከነው ጊዜ ወይም ደግሞ ዛሬ በጸጸት ውስጥ እንድንኖር ያደረገን የሕይወታችን የትኛውንም ክፍል እንዲሁም ደግሞ ማድረግ እየቻልን ያላደረግነው ያለፍነው መጠቀም እየቻልን ማግኘት እየቻልን እንዲሁም በዋዛ በፈዛዛ የተውነው ነገር ሁሉ የሚጸጽተን ነገር ዛሬ በእያንዳንዱ በሕይወታችን እንቅስቃሴ ትዝ እያለ ሰላም የሚነሳን የሰራነው ብዙ ስህተት ኃጢአትም ሊሆን ይችላል። እነዚህን ነገሮች በአጠቃላይ ተመልሰን ልናስተካክላቸው አንችልም። ይሄ የሕይወት እውነት። ዛሬ የሚያልፈውን ቀን ተመልሰን መኖር አንችልም። ዛሬ ነው የምንኖረው። ስለዚህ እነዚህ ነገሮች ተመልሰን ማዳን የማንችል ከሆነ ለምንድን ነው በየጊዜው አእምሯችን በትላንትና ማንነታችን ውስጥ አስረን ዛሬንና ነገን የምናባክነው? ይሄ የብዙዎቻችን ችግር ነው። ስለዚህ ትላንት የተሳሳተ ውሳኔ የወሰንበት ያባከነው ጊዜ፣ መጥፎ ዕድል ያልነው ነገር ሁሉ እንዲሁ ዋዛ በፈዛዛ ያሳለፍናቸው ልንጠቀምባቸው የሚችሉ ጥሩ ዕድሎች እነዚህ ሁሉ አንዴ አልፈዋል። ስለዚህ ምንም አይነት መጥፎም ይሁን ጥሩ ገጽታ ይኑረው የሕይወታችን የማይለወጥ ታሪክ ሆኖ በትላንትናችን ውስጥ ተቀምጧል። እግዚአብሔር ግን አዲስ መንገድ ያዘጋጃል። እግዚአብሔር ስለሚወደን ስለሚፈልገን ልጆቹ ስለሆነን አዲስ ጎዳና ያዘጋጃል። ምን ይላል? እግዚአብሔር ራሱ በፊት ይሄዳል፣ ካንተም ጋር ይሆናል፣ ፈጽሞ አይለይህም አይተውህም ይላል። ዘዳግም 31 ቁጥር 8 ላይ ይሄ ቃል እግዚአብሔር እንደማይተወን እንደማይለየን ገባችሁ አይደለም? እግዚአብሔር በሚሰጠን አዲስ የሕይወት መንገድ የሕይወት ምዕራፍ ላይ አዲስ በሚሰጠን የንስሐ መንገድ አዲስ በሚሰጠን የዕድሜ በረከት እንዲሁ እንደባለፈው እንድንኖር ሳይሆን የራሱ የሆነ እቅድ፣ የራሱ የሆነ ተስፋ፣ የራሱ የሆነ ዓላማና ደስታ ያለው የሕይወት መንገድ ነው። ኢየሱስ ክርስቶስ እኔ ሕይወት እውነት መንገድ ነኝ አለ። ሕይወት እውነት መንገድ። ስለዚህ እግዚአብሔር ስለማይሳሳት እግዚአብሔር ስለሚችል የሚሰጠንን አዲስ መንገድ ስንከተል እግዚአብሔር ራሱ በፊታችን ይሄዳል። ሁለተኛ ከኛ ጋራ ይሆናል። አይለየንም፣ አይተወንም። ስለዚህ እግዚአብሔር በሚሰጠን መንገድ እንደማይለየን ቃል ገብቶልናል። ስለዚህ አዲስ ድል መስጠት ብቻ ሳይሆን እግዚአብሔር አብሮን በመሆን መንፈሳዊ ልዕልና ላይ እንድንደርስ፣ የእምነት ልዕልና ላይ እንድንደርስ፣ የቅድስና ልዕልና ላይ እንድንደርስ ሁሌ በመንፈሱ ከኛ ጋር ሆኖ እንደሚያግዘን ይነግረናል። ስለዚህ ማንም ሰው ትላንትናውን ትቶ ዛሬ እንደ አዲስ ጀምሮ ሕይወቱን ከእግዚአብሔር ጋር መቀየር ይችላል። በትላንትና ማንነታችን ታስረን መኖር የትላንትና ሕይወታችን በባሰ ወይም ደግሞ በበለጠ ሁኔታ እንደግሟለን እንጂ በሕይወታችን ላይ የምናመጣው አንዳች ለውጥ አይኖርም። ስለዚህ ኢየሱስ ክርስቶስ እኔም እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሎ ለሐዋርያት ነግሯቸዋል። ሐዋርያቶች እስከ ዓለም ፍጻሜ በዚህ ምድር ላይ የሚኖሩ ሆኖ አይደለም፣ ግን እኛም ልጆቻቸው ክርስቲያኖች ክርስቶስን የምንወድ ገባችሁ አይደለም? በተለያየ በሕይወት ፈተና ውስጥ የምናልፍ
እኛን ጨምሮ ነው። እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ፣ ሁል ጊዜ። ስለዚህ ይሄን የተስፋ ቃል በመያዝ እግዚአብሔር የሚሰጠንን አዲስ የህይወት መንገድ ብንከተል ከትላንትና እስራት ብንወጣ ይሄ የእግዚአብሔር ድምጽ ነው። ስለዚህ ይህ አዲስ መንገድ እንዴት ነው የምንጀምረው? ወይም ደግሞ ምን ማድረግ አለብን? እንዴት ነው የምንጓዘው? እግዚአብሔርስ ያዘጋጀው አዲስ መንገድ ምንድነው የሚለውን ነገር በቀጣይ ክፍል እናያለን። ይሄን ለብዙዎች እንድታካፍሉ ኮሜንት እንድታደርጉ ፎሎ አድርጋችሁ እኔንም እንድታበረታቱኝ የእግዚአብሔርን ቃልም ለብዙዎች እንዲደርስ እንድታደርጉ በእግዚአብሔር ስም ጠይቃችኋለሁ። ያስተማረን አምላክ የተመሰገነ ይሁን። መልካም ጊዜ